እኔ ደሃ ጓደኛ ኖሮኛ ያቅም። አሁን ዞር በል ከዚህ ጋር። የምርህን ነው? እንደዚህ ስታይ ሌላ ሰው መስዬ ነው? ፍቅር ይገርምሻል። እኔ ሀብታም ለመሆን ደም ነው የተፋሁት። ደም እንደ ማንኛውም ሀብታም ከሊስትሮ ተነስቼ ነው ብታይ እዚህ የደረስኩት። ይገርምሻል፣ የሆነ ጊዜ ቁርስ ምበላው አጥቼ ዳቦ ውሃ ነበር የበላሁት። በጣም ጎበዝ ነህ ፍቅር። ጥንካሬን እኮ በጣም ነው ማደንቀልህ። በዛ ሁኔታ ውስጥ ሆኜ አንድ ሰው ዞር ብሎ አላየኝም ነበር። በራሴ ጥረት ነው እዚህ የደረስኩት። ታወቀ ነው ያጣ ጊዜ ሁሉም ነው ጀርባው የሚሰጥ። አሁን ደግሞ በተራይ ጀርቤን አዞርባቸዋለሁ። በገንዘቤ የፈለግኩትን ነገር ነው ማረገው። ገንዘብ ማያረገው ነገር የለም። መልካም ውለታ ስለሰው ብቻ ከሌለ ማናለደጂ ኪሴን የቅርብ ወዳጅ በጆል መልካም ውለታ ስለሰው እኔ አላምንም ጓደኛዬ ደሞ እንዲህ ብላችሁ መቀፈል ጀመራችሁ ወይስ ከሴት ጋር ስለሆንኩ ሼም ይዞት ይሰጠኛል ብለህ ነው? ጓደኛዬ እየቀለድክ ነው? የምርህን ነው? ብሩክ እኮ ነኝ። ጓደኛ አትበለኝ። እኔ ደሃ ጓደኛ ኖሮኛ ያቅም። አሁን ዞር በል ከዚህ ጋር። የምርህን ነው? እንደዚህ ስታይ ሌላ ሰው መስዬ ነው? አብሮ አደግህ እኮ ነኝ። ከልጅነት ጀምሮ ስንት የጓደኝነት ጊዜ አሳልፈን አላቀህም ትለኛለህ? ይሄ ልጅ ጤነኛ አይመስለኝም። ይሄውን ከያብር ለዚህ ብለህ ነው የምትቀባጥረው? እርሾ ቢጠፋ ከቤት አየሽ፣ የዘንድሮ ሰው ጥጋቡ ከመቶ ብር በታች አልቀበልም ማለት እኮ ነው። ጓደኛዬ ምን ሆነሃል? ብሩኬ በዚህ ሰዓት ሁሉም ነገር ነው ያስጠላኝ። ስራ ከፈተው ስንት ጊዜ ምን ማድረግ እንዳለብኝ እንኳን አላውቅም። በዚህ ሰዓት አንተ ብቻ ነህ ተረድተህ የምትሰማኝ። ሁሉም ጀርባቸውን ሰጥተውኛል። ጓደኛዬ በጣም ነው የከፋኝ። ጓደኛዬ ያለበት ሁኔታ እኮ ሳይገባኝ ቀርቶ አይደለም፣ ግን እኔም እርግጠኛ ሆኜ አወራሃለሁ ብዬ ነው። ሰሞኑን የሚገባልኝ 300,000 ብር አለ። በእሱ ምን መስራት እንዳለብህ አሰብና እሱን ላበድረህ ነው ያሰብኩት። ምን የምርህ ነው ጓደኛዬ? አዎ ለእኔም ያስፈልገኝ እኮ ነበር፣ ግን ያው አንተም ካለበት ችግር አይብስም። ምን እንደምልህ አላውቅም ጓደኛዬ፣ በጣም ነው የማመሰግነው። ጓደኛዬ እንዳየሁት ከሆነ የጀመርከው ቢዝነስ አሪፍ ሆኖልሃል። አንተም የተሻለ ደረጃ ደርሰሃል። አዎ እድሜ ላንተ። እኔማ ላወራ የፈለግኩት እኔ በዚህ ሰዓት በጣም ኪሳራ ውስጥ ነኝ እና በቃ ዳግም ለማንሰራራት የተወሰነ ብር ያስፈልገኛል እና ያበደርኩን 300,000 ብር እንድትመልስልኝ ነበር። ከዛ በላይም ካለ ጨምረህ በሰጠኝ ደስ ይለኛል። እኔ ላገኝልህ የምችለው ያበደርክኝ ነው። ከዛ ውጪ ምንም የለኝም። ያው ለመኪና መግዣ ያስቀመጥኩት ነው ያለው። እሱንም እንዴት ተማምቼ እንደሞላሁት እኔ ነኝ የማውቀው። በቃ እሺ እሱን ላክልኝ። እልክልሃለሁ። በቃ እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲሌ ነበር ባጣ ወዳጄ ብሎኝ በረ